ሰላም ደረጀን ልጅን አምጣ የት ናት ልጅ እረሳኸው እንዴ ብላ ከቤት አልወጣም አለች። ደረጀና ማርታ ሰላም እርግዝና እንግዲህ በጣም አስጨንቋቸዋል። በስተመጨረሻም ባለቤቷን ታላስታውቅሽ ደግሞ በቃ ለራሷ ቤት እንከራይላትና ትውጣ፣ እንደዚህ ሆዷ እየገፋ ሰራተኛ መሆን አትችልም ብሎ ደረጀ ማርታን አሳመናት። ማርታ ደግሞ እሺ ካለች እሺ እንድትወጣ ፈልጋለሁ ብሎ ስትለው ደረጀም ሰላምን ውጭ ካሁን በኋላ ቤት እንከራይሽና የራስሽ ኑሮ ህይወት ውጭ ሲላት አልወጣም አለችው። ለምንድን ነው የማትወጪው ብሎ ሲላት ከዛም እንደ መቆጣትም ሲላት እንደዛማ ከሆነ ልንገርህ እንዴ ብላ ያቺ ለዘላለም የምጠብቃት የልጅነት ልጅ የት ናት? የዘላለም ስጠብቅ የኖርኩትን ከዚህ ቤት እንደምታውቀው እንግዲህ ልጅ ናት የት ናት ብላ አጭር ጥያቄ ጠየቀችው። ደረጀም ደግሞ እንባውን መቆጣጠር አቃተው። ያችን ልጅ ማን ናት? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁ ሰላማችሁ ብዝት ይበል። ለቻናል እስከሆነ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። እንግዲህ የዳጣ ድራማ እንደቀጠለ ነው። አሁን ላይ እንግዲህ ወደ ዋናው ነገር እየመጣ ነው ማለት ነው። የሰላምና የዳጣ እንግዲህ ግንኙነት ይፋ የሚሆንበት እየመጣ ነው ማለት ነው። እንግዲህ ሰላምዬ ሆዷም እየገፋ ነው። ማርታም እንግዲህ እንደዚህ የሆነ ስራ መስራት አትችልም፣ ባልተቤትሽን የልጅሽን አባት አስታውቂን እያሏት ነበር ማለት ነው። እነሱ እንኳን ቢካለች ብለው ትተዋን ነበር። ነገር ግን አቢጌል ትተዋት አልተወቻትም። በቃ አምጭ እያለች በቀደም ዳጣን እንግዲህ ባልፈልግልኝ የውሸት እኔ ነኝ ባባብሎ የሚል ፈልግልኝ ብላ ስልኳን ጠልፋ አይታባት ነበር። ስልኳን እንደጠለፈች እና ደግሞ ከማን ያረገዘችው እንደዚህ ስትል ስልኳን ጠልፌ አየሁባት ስትል አቢጌል ደግሞ ለአባቷ ስትነግረው አንቺ ለምንድን ነው የሰው ስልክ የምታዩ? የሰው ሚስጥር ስልኳን ስለምን ጠለፍሽ ብሎ ተቆጥቷት ነበር ማለት ነው። እንግዲህ አሁን ላይ አቢጌል ደግሞ ከናታን ጋር እንግዲህ ደረጀ እስቲ ተንከባከባት፣ ቁጥጥር አድርግባትና ቢያንስ ከዚህ ጸባዋ እንድትወገድ ብሎ ነበር። ናታም ደግሞ የእሱን ምክር ሰምቶ እየቀረባት ነበር፣ ግን አትመቸውም፣ በጭራሽ አይወዳትም ማለት ናታ አይወዳትም። ናታ እንግዲህ የሚወደው ዳጣን ነው። ሰላምንም እንግዲህ ያንን ነገር በጣም እንቅልፍ ነስቷት ነበር ማለት ነው። የሰላምንና እንትና ዳታንና ናታን ለማገናኘት ስታወራ ሰምታት በዛ በሜሴጅ እንግዲህ እናገራለሁ እያለኝ እያስጨነቀቻት ነበር ማለት ነው። እንግዲህ ለደረጀ ሲል ናታም ደግሞ አቢጌል እየተከታተላት እና አብሮ ወክ እያረጉ አብሯት ነበር ማለት ነው። ግን የግድ ነው እንጂ አይወዳትም። እሷ ደግሞ ዳታ እንዳትወስድባት ዳታን ባይነስ በጣም እየተቆጣጠረቻት ነው። ዳታ ግን የዋህ ናት በእውነት በቃ ማተዋደው ከሱ ጋር እንዲሆኑ ነው የምትነግራት፣ ግን አታምናትም፣ ምንም አታምንም ማለት ነው። ከዚያም በኋላ እንግዲህ ደረጀ ምንድን ነው ያሰበው? ደረጀ እንግዲህ የናታና የአቤጌል መገናኘት እና ወይም መጋባት በጭራሽ አልወደድም። ምክንያቱም እንደማይወዳት ያውቃል። እንደውም በቀደም ማርታ ምንድን ነበር ሚስቱን ያላት? ወንዶች ልጆች ወንድ ስንባል ሴት ልጅ ታልወደድናት ኑሮ አንይዝም፣ ሴቶች ታረሳለች። እናንተ ሴቶች ግን ወንድ ልጅ ወደድኩ ባትወዱትም ወደንላችሁ መኖር ትችላላችሁ እያስመሰላችሁ። ወንድ ግን ታልወደደ የዘች ሴት ሚስት አይሆናትም፣ ባል እና ሚስት አይሆኑ ነበር ያላት ማለት ነው። ይሄ ማለት እንግዲህ አስባችሁታ ወንድ ልጅ ፍቅር ካለው ለሴት ልጅ ክብር አይሰጥም ማለት ነው። ገብቷቸው ዛሬ እሷ እናይቱ ገፋፍታ ናታን ወዳ ቢገቡም ነገ ታላከበራት ታልወደዳት ምንም እሷ ናት የምትጎዳው። እና ያው አቤጌል እና ናታን እንዲጋቡ ደረጀ አባቷ ጭራሽ አይፈልግም ማለት ነው። በብዙ ነገር ላይ ደግሞ እንደማይወዳት እያየ ነው ማለት ነው። ግን ደግሞ እዚህ ጋር ግን የተጠራጠርኩን ነገር አቤጌል የደረጀ ልጅ አትመስለኝም ማለት ነው። ማርታ ራሱ የራሱ የሆነ የደበቀችው ነገር ያለው ይመስለኛል። እውነት የደረጀ ልጅ የምትሆን አይመስለኝም። ግን
በቃ እሷ በዛ በኋላ ለወንድ እንድታገባ አልፈልግም እና እሱንም ታገባው እያለች ነበር ማለት ነው ማርታ። ከዚያም እንግዲህ ደረጀ የሰላም ነገር ነው በጣም ያሳስበው። ሰላምን ወደ ውጭ እናውጣት ቤት ተከራይተን ምን ትያለሽ እየነበር እምቢ ብላለች። በዚህ ነገር ላይ ግዴታ ደግሞ እንደዚህ ነፍሰ ጡር ሆነኛ እስከዛሬ ልጆችን አሳድጋለኝ ማውጣት አልችልም። እሷ ተፈቀደ ይሽታ አልፈቀደኝ ግዴታ እንድትወጣ አልፈልግም ነበር እያለችው ማለት ነው። ግን እሷ እሺ ካለች አንቺ ፈቃደኛ ነሽ ወይ ያሳምናታለሁ ሲላት እሺ ካመነች ልክ መልካም እድል ብላ ነበር። እንግዲህ በስተመጨረሻም ደረጀ ሰላምን አስቀምጦ ሲያወራት እንግዲህ የልጅን አባት አስታውቂን ለምንድን ነው የማታስታውቂው ብሎ ሲላት አላስታውቅም የልጅን አባቷ እንዲያውቅ አልፈልግም። አሁን በኋላም ወንድ የሚባል አልፈልግም። ልጅ እኮ ነች ገና ሲላት አዎ ልጅ ነኝ ግን አልፈልግም ነበር ያለችው ማለት ነው። ከዚያ አይ ግዴታ ትወጫለሽ በቃ የራስሽን ህይወት ኑሪ እየተነከራይሻለን ብሎ አልወጣም እንግዲያስ እኔ አልወጣም ከዚህ ቤት ነበር ያለችው ማለት ነው። ወደ ምር ሄዱ። ይህን ስትለው ደግሞ ደረጀም ተቆጣ ማለት ነው። ሲቆጣ የማትወጭበት ምክንያት ምንድን ነው ሲላት ምክንያቷ እንግዲህ ምክንያቴማ ለብዙ አመታት እዚህ ቤት የኖርኩበት አላማ አለኝ። እሱም ደግሞ ረሳት እንዴ ያቺ በልጅነቴ የወለድኳት ልጄ የት ናት? ረሳ